እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ ጸጉሬ ላይ በጣም ከፍተኛ ለውጥ ያሳየኝን ማስክ ነው ማሳያችሁ። ወደ አሰራሩ ስሄድ ግማሽ ብርጭቆ የሚሆን ተልባ ተጠቅም ያለው እና ውሃው ትንሽ ሞቅ ሲልላችሁ ተልባውን አድርጉበት። አብሽና ሮዝመሪ ፓውደር ወይም ቅጠሉ ካላችሁ እናንተ ያላችሁን ትንሽዬ አድርጉበት። በደንብ ከተንተከተከላችሁ በኋላ በትኩሱ አጥሉት። በጣም ከቀዘቀዘ የወፍርና ከማጥለያችሁ ላይ አልወርድም ይላችኋል። እኔ እንደ ቅባት ቂቤን የተጠቀምኩት፣ እናንተ ቅባትን መጠቀም ትችላላችሁ ቢስማማችሁን። እና ትንሽ የቡና ዱቄት ማድረግበታለሁ። አብሽ ካላችሁ አብሽ አድርጉበት። በጣም እኔ በአንድ ወር ነው ለውጡን ያየሁት ራሴ ላይ እና እናንተም ደግሞ እንደዚህ እያረጋችሁ ቤት ውስጥ ጸጉራችሁን ተንከባከቡ። በተለይ ይሄ ለሎ ፖሮሲቲ ሄር ያላችሁ በጣም አሪፍ ነው። እና ጸጉሬን እዚህ ጋር ለመቀባት እያዘጋጀው ነበረ። የኔ ጸጉር በጣም የተጎዳ ነበር ከዚህ በፊት። አሁን ካያችሁት ብዛትም ጨምሯል። የጸጉራችንን ፖሮሲቲ እንዴት ልናቀው እንችላለን የምትሉኝ ኮሜንት ላይ ንገሩኝ፣ እነግራችኋለሁ ጸጉራችሁ ምን እንደሆነ። እና በጣም የሚገርማችሁ ተከታታይ ከተጠቀማችሁ የሚገርም ለውጥ ነው የምታዩት። ጎበዛችሁ፣ በደንብ ተጠቀሙ። እና ጋይስ እወዳችኋለሁ። ቻናሌን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እኔ ቀጥታ ወደ መታጠብ ነው የሄድኩት። 1-2 ሰዓት ያህል አቆይቼዋለሁ። እናንተም 1-2 ሰዓት ከዛ በላይ መቆየት ትችላላችሁ፣ ግን ከዛ በታች አታቆዩ። እና ጋይስ እወዳችኋለሁ። ሰብስክራይብ አድርጉ። ባይ